በሕክምና ምን ተባለ? በቃ ምንም በዚህ መርፌ ምንም አይደረግም ተባለ። ነርቭ ነው አሉ። ሞከሩ አላገኙም። ማዳኑ አይተዋልና ይገባዋል ክብርና ምስጋና። ተስፍሽ እንደገና አዲስ ድራማ ጀመረች ምናምን የሚሉም ማለት በዚህ በ2017 ብቻ 7 ደብተራ ክርስቲያን የሆናችሁ ውድ የኦርቶዶክስ አማኞች እንዴት ናችሁ? እንደምን ዋላችሁ? እንደምን አደራችሁ? የድንግል ማርያም ጥበቃ፣ የመልአክ ጥበቃ፣ የእግዚአብሔር ቸርነት በእናንተ በቤታችሁ ይሆንላችሁ። በስላሴ ስም በቅዱስ ገብርኤል ስም በናዝሬቱ በኢየሱስ ክርስቶስ ስም በናዝሬቱ በኢየሱስ ክርስቶስ ስም ክርስቶስ ወንድ ነው ሴት እንዴ? እናንተ ጉዶች ወንድ ነው ሴት? ድገሙት። ስለዚህ እናቱ ማናት? ማርያም አይደለች። ይሄን ቢያደርጉልን የሀገራችን ሀብታሞች የኢትዮጵያ ቤተክርስቲያን የት ደርሳ ነበር? ለምሳሌ የአሜሪካን ፓስተሮች የግል አውሮፕላን የሚገዙት ከየት መጥቶ ነው? ከአባላቱ አስራት ነው። እነዚያ አባላቱ ቢሊዮነሮች ሚሊዮነሮች ናቸው። እና የኛ የሀገራችን ሀብታሞች አስራታቸውን ለቤተ ክርስቲያን ቢሰጡ እንደዚህ ሰውዬ የት ደርሰን ነበር? የጭቅጭቆ ሁሉ አይኖርም። አሁን እኮ የሚያጨቃጭቀው ምናምን የሚል እኮ የዳቦ እጥረት አባ ገብርኤል ተገብቶ ነው ምናምን ብላችሁ ስታወሩ ነበራችሁ ኦርቶዶክሳውያን ማለት ነው። ይሄው ከነጫማ ቤተ መቅደስ ገብቶ ምን ሲያደርጉ እንደነበረ ተመልከቱ። ኦሮሞ ኮታ ሌላ ከተቱ የሚሉን አሉ። ኦሮሚያ እንዳትረጋጋ የሚፈልጉ መዋቅሯን ጥሰው ለመምራት የሚፈልጉ በዚህ ሰዓት የሚያዋጣን ክርስቶስ ብቻ ነው። ሚካኤል ተጨምሮ ነው ኢየሱስ ያዳነው። ጊዮርጊስ ተጨምሮ ነው ጊዮርጊስን ያዳነው ኢየሱስ። ጊዮርጊስ ለሞት ኢየሱስ ያስተምራል። የማይነጥፈው ደስታችን መድኃኔዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ፣ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክህት እርሱ ክርስቶስ ነው። ኦርቶዶክስ ሆነ ለሺህ ሰው እንደው ሼር ማታረቅ ሆነ ወላዲተ አምላክን እንደው የአባቶች እና አቡነ ጴጥሮስ አጽማቸው እሾህ ሆኖ እንዳይወጋል። ክቡራትና ክቡራን የልብ አምላክ ሚዲያ ቤተሰቦች በዓለም ላይ ያላችሁ ኦርቶዶክሳውያን ሰላም እግዚአብሔር በያላችሁበት የዓለም ክፍል ሁሉ ይሁን። ዛሬም እንግዲህ እንደተለመደው ወደ እናንተ በዛሬው ዕለት አዳዲስ ነገሮች ይዘን መተናል። ደምረው ተደምረዋል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተው የነበሩ ወንድሞቻችን በዛሬው ዕለት ተጠምቀው የክርስቶስን ልጅነት አግኝተዋል። መምህር ተስፋዬ ከሞት አፋፍ መትረፉ ተሰምቷል። እንዲሁም ደግሞ መምህር ግርማምና መምህር ተስፋዬ ድራማ ጀምረዋል እየተባለ ነው የሚገኘው። ይህንን ሁሉ የምንመለከት ነው የሚሆነው። ብፁዕ አቡነ በርናባስ የአህያ ስጋ ይበላል ብለው ከተናገሩ በኋላ ደግሞ በዛሬው ዕለት በፍኖተ ጽድቅ ሚዲያ ላይ እና ስለ ግል ጀት ማውራታቸው ደግሞ እጅግ አነጋጋሪ ክስተቶች ተፈጥረዋል ማለት ነው። በአቡነ ገብርኤል አማካኝነት ቤተክርስቲያን በጫማ እየተጠቀጠቀች ትገኛለች። ይህ ደግሞ ለምዕመናን ፍራቻንና ቁጣን ቀስቅሷል። እንዲሁም በኦሮሚያ ክልል ከሰሞኑ በፍኖተ ጽድቅ ሚዲያና አሁን ቀደም ተደራጅተው በነበሩ ጳጳሳት ዙሪያ የዘር ጳጳሳትን ለመመስረት አሁንም ቅስቀሳው ጀምሯል። ጳጳሶች ተደራጅተው አዲስ ሪፎርም ለማድረግ እያደረጉ ነው የሚገኙት። እነዚህንና ሌሎችን ደግሞ ሰፋ አድርገን የምንመለከታቸው ነው የሚሆነው። የተከበራችሁ የሚዲያችን ቤተሰቦች ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮው እንግዲህ እንደነገርኳችሁ ነው እየታየልን አይደለም። ሼር አድርጉት፣ ላይክ አድርጉት ለብዙዎች እንዲደርስ ማለት ነው። ወደ መጀመሪያው ቪዲዮ ሶስዳችሁ ደምረው ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጠምቆ በዛሬው ዕለት ልጅነትን አግኝቷል። ይህ ደግሞ ሲመጡ ደስ ይለናል፣ ሲሄዱ ደግሞ ይከፋናል። እንደ ሰውነታችን እንደ ኦርቶዶክስነታችን። ነገር ግን ኦርቶዶክስ የሚቀርባት ነገር የለም። አሁንም የሄዱት ይመጣሉ፣ ብዙዎችም ይመለሳሉ።
አሜን። በክርስቶስ ኢየሱስ ክርስቲያን የሆናችሁ ውድ የኦርቶዶክስ አማኞች እንዴት ናችሁ? እንደምን ዋላችሁ? እንደምን አደራችሁ? የድንግል ማርያም ጥበቃ፣ የመልአክ ጥበቃ፣ የእግዚአብሔር ቸርነት በእናንተ በቤታችሁ ይሆንላችሁ። ቀጣይ ዓመት እውነቴን ነው ብላችሁ ቀጣይ ዓመት የተዋህዶ ጊዜ ነው። የኦርቶዶክስ ተዋህዶ ጊዜ ነው። የጠፉ በጎች ይመለሳሉ። የጠፉ በጎች ከዚህ ቤት እንደኔ የጠፉ በጎች ይመለሳሉ። ወደ ቤቷ ይመለሳሉ። ወደ ቤቷ ይመለሳሉ። እውነቴን ነው ብላችሁ ሁላችንም ከዚህ ቤተክርስቲያን ስንወጣ አስተምህሮቷን ሳናቅ ትምህርቷን ሳናቅ ወጣን፣ ተንከራተትን። ከዛ መንከራተት ደግሞ እቅፍ ድቅፍ አድርጋ እጥፍ አድርጋ ለዚህ ወግ ማዕከል አደረሰችን። ስለዚህ እኔ በጣም ደስ የሚለኝ እናቴ እጅግ በጣም የኦርቶዶክስ ተዋሕዶ አማኝ ናት። አባቴም እንደዚሁ። እናቴ ለእኔ በጣም የምትጸልይ የምትጮህ፣ በብዙ አቅጣጫ ስለኔ ወደዚህ መመለስ የምትማልድ ነበረች። ድንግል ማርያም ደግሞ ጸሎቷን ሰምታ እኔ ወደዚህ ምድር አመጣች። ስለዚህ እኔ እዚህ ቤተክርስቲያን ስመጣ ወደዚህ ወደ እውነተኛው ወደ ሆነችው ኦርቶዶክስ ስመጣ ለአንድ ዓላማ ነው የመጣሁት። ሃይማኖት ልቀይር አልመጣሁም። የጠፉ በጎችን እግዚአብሔር በእኔና በወንድሞቼ ወደዚህ ኅብረት ይቀላቀሏቸዋል፣ ይመለሳሉ። ይህንን ይዤ መጥቻለሁ። ምንም ሳያውቁ ኦርቶዶክስን ሳያውቋት የወጡ ልጆች ይመለሳሉ። እንግዲህ እንደሰማችሁት ነው። ብዙዎች የጠፉ አሉ። ትምህርቷን እያወቁ ሳያውቁም ደግሞ ከዚህ ቤተክርስቲያን ይወጡ አሉ። ለጥቅም፣ ለንግድ፣ ለገንዘብ ይወጡ አሉ። ይህ ደግሞ እየቆዩ ሲረዱት አሁንም ወደ ቤታችን የሚመጡ ነው የሚሆኑት። በእውነቱ እውነትና ጽድቅ የሚነገርባት እንዳሁኑ ነጋዴ ያልበዛባት፣ አጭበርባሪ ያልበዛባት ንጽሕትና ርትዕት ቅድስት ቤተክርስቲያን እንደሆነች ዓለም የሚያውቀው ነው። ገና ዓለም ወደች ቤተክርስቲያን ይጎርፋል። ወንድማችን እንግዲህ እንኳን በሰላም መጣህ ብለናል፣ እኛም ተቀብለናል። ወደ ቀጣዩ ቪዲዮ ወስዳችሁ መምህር ግርማ መምህር ተስፋዬን እንግዲህ በሆሳና ዕለት መታመሙ የሚታወቅ ነው። በዚህ ዕለት ደግሞ እንግዲህ ወንድማችን በደረሰበት የአጋንንት መጣል አሁን ላይ ተጠምቆ ተመልሷል፣ ከሞት አፋፍ ተመልሷል ማለት ነው። በዚህ ደግሞ አዲስ ድራማ ከመምህር ግርማ ጋር ጀመሩ የሚል ትችት ገጥሟቸዋል። እስኪ ይህንን መጀመሪያ ላሳያችሁ። ተስፍሽ እንደገና አዲስ ድራማ ጀመረች ምናምን የሚሉም በዚህ በ2017 ብቻ 7 ደብተራን ያሳሰሩት። ምክንያቱም የሚያደርጉት ነገር በጣም ከባድ ነው። እግዚአብሔር አምላካችን እንደዚህ አሰባስቦ የመዳናችንን መንገድ ጠላታችንን አስሮ ስላሳየን ስሙ የተመሰገነ ይሁን። ማዳኑን አይተዋልና ይገባዋል ክብርና ምስጋና። በስላሴ ስም በቅዱስ ገብርኤል ስም በናዝሬቱ በኢየሱስ ክርስቶስ ስም በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ቶሎ ዝባት ይቀሩት እግዚአብሔር ይቀስስ። በሕክምና ምን ተባለ? በቃ ምንም በዚህ መርፌ ምንም አይደረግም ተባለ። ነርቭ ነው አሉ። ሞከሩ፣ አላገኙንም። አትገኙም። እኛ በፖሊስ አንያዝ አንገኝ፣ ማንም አያውቅም። የሚያውቀን ምኑ ነው የሚያውቀን? ይሄ ነው መስቀሉ። እሱ የሚያውቀን እንግዲህ ወንድማችን በገጠመው የአጋንንት ስራ ብዙዎችን ሲያጋልጥ የነበረ ወንድማችን ነው። መምህር ተስፋዬና ብፁዕ አባቶቻችን አሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ብዙ ሰቆቃ፣ ግፍ እየደረሰባቸው ደግሞ እንዲሁ አጋንንትን እያጋለጡ የሚገኙ አባቶች አሉና ከማህበረ ቅዱሳን እንኳን ሳይቀር ብዙ ትችት እየደረሰባቸው ያሉ አባቶች አሉ። ቤተክርስቲያን እየገነቡ አድባራትን፣ ትምህርት ቤቶችን፣ የተለያዩ ተቋማትን በመገንባት የሚታወቁ አባቶች አሉና
ይህ በዚህ ሆኖ ቀጥሎ እንዳለ ገንዘብ እንኳን ለቤተ ክርስቲያን ገቢ የማያደርጉ 100 ምናምን ሺህ ብር የሚከፈላቸው ከጳጳሳት እንዲሁም ከቀሳውስት ሳይቀር እንኳን ለቤተ ክርስቲያን ምንም አይነት አስተዋጽኦ የማያደርጉ አባቶች እነዚህን አባቶች እንደ ስሪንጅ እየወጉ ቤተ ክርስቲያናችንን የሚያቆሽሹ አሉና እንደዚህ አይነት ፈውስ የሚገኝበትን አባት እንደ ጴጥሮስና ጳውሎስ ብዙ አባቶቻችን ተጋድሎ እንዳደረጉት ሁሉ እነዚህም አባቶች በተሰጣቸው ጸጋ ያገለግሉ ነው የሚገኙት። ወንድማችንም እንግዲህ ከያዘው 7 አጋንንት ነፃ ወጥቷል ማለት ነው። ወንድማችን እንኳን እግዚአብሔር አተረፈህ። የእግዚአብሔር ጸጋና በረከቱ ደግሞ በወንድማችን ላይ አድሮ አሁንም ስራውን ይቀጥላል ማለት ነው። ወደ ቀጣዩ ቪዲዮ ወስዳችሁ ደግሞ የአህያ ስጋ ይበላል ብለው ከተናገሩ በኋላ አሁን ደግሞ ከሰሞኑ በተፈጠረው የፍኖተ ጽድቅ ሚዲያ በድንግል ማርያም አማካኝነት ብዙ ጳጳሳቶች ቅሬታ እንደቀረበባቸው የሚታወቅ ነው። ብፁዕ አቡነ ባርናባስ ደግሞ በዚህ ጉዳይ ደግሞ ሲታሙ ነበረ። አሁንም ስለ ግል ጀትና ስለ ሀብት የሚያወሩ ስለ ዳቦ ማነስ የሚያወሩ ምን እንደሚሉ ላሰማችሁ እስኪ። ማግኘት ያን የተሳሳተን ሰው በፍቅር መረብ ጠልፈህ እንዳሳ ወደ ቤትህ ለማምጣት ነው እንጂ ለማስወጣት ጥረት ማድረግ ማንንም የሚጠቅመው ዲያብሎስን ከሚያስደስት በቀርና ይህ ሰውዬ አላውቅም የድሮውን አንዳንድ ስህተቶች ይኖርበት አይኖርበት ማውቀው ነገር የለም። አሁን ግን የማውቀው ግን በቤተ ክርስቲያኗ ሲሸለም ሲመረቅ በአባቶች ነውና በጣም ጽድቅን የተራበ ሰው ነው ለኔ። እንዴ የኢትዮጵያ ሀብታሞች እኮ ምንም ሁሉም ባይሆኑም እንዴ ሀብት እግዚአብሔር ሲሰጣቸው እኮ የመጀመሪያው እርምጃ ከቤተ ክርስቲያን መቅረት እንኳን እነሱ ልጆቻቸው አይሄዱም። ይሄን ሁሉ የሚሰራው ለምሳሌ 56 ሚሊዮን አስራውት ነው ማለት ነው። ይሄን ቢያደርጉልን የሀገራችን ሀብታሞች የኢትዮጵያ ቤተክርስቲያን የት ደርሳ ነበር? ለምሳሌ የአሜሪካን ፓስተሮች የግል አውሮፕላን የሚገዙት ከየት መጥቶ ነው? ከአባላቱ አስራት ነው። እነዚህ አባላቱ ቢሊዮነሮች ሚሊዮነሮች ናቸው። እና የኛ የሀገራችን ሀብታሞች አስራታቸውን ለቤተ ክርስቲያን ቢሰጡ እንደዚህ ሰውዬ የት ደርሰን ነበር? ይሄ ጭቅጭቁ ሁሉ አይኖርም። አሁን እኮ የሚያጨቃጭቀው ምናምን የሚለው የዳቦ እጥረት ይመስለኛል። አንዱ የዳቦ እጥረትና የመንፈሳዊ አቅም ማነስ ይመስለኛልና የዳቦ ማነስ አንድ ጳጳስ የተባለ አባት ስለ ገንዘብ ጭራሽ ማውራት ማሰብም በህሊናው ሊመላለስም ከቲዮንም ይቅርና ስለ ጀት ማውራት አይጠበቅበትም። የሳቸው ጀት እግዚአብሔር ነው። የሳቸው ገንዘብ እግዚአብሔር ነው። ጳጳስ ተብለው ስለ ገንዘብ ማውራት እጅግ ከባድ ነው። ለሁለት ጌታ መገዛት አይቻልም ብሏል እኮ ጌታ ኢየሱስ ክርስቶስ በወንጌሉ። አንድም እግዚአብሔርን ማመን ነው፣ አንድም ገንዘብን ደግሞ ማምለክ ነው። መርጦ መሄድ ነው። እንደዚህ አይነት ያሉ አባቶች ናቸው እንግዲህ ከቤተ ክርስቲያን ቀርበው ትንሽ ህዝቡን ግራ ያጋቡት ያሉና እንደዚህ አይነት አባቶች አሁንም ምክርና የእግዚአብሔር ጸጋ ካልበዛባቸው ትንሽ ያስቸግራሉ። ወደ ቀጣይ ቪዲዮ ወስዳችሁ በብፁዕ አቡነ ገብርኤል አማካኝነት በአምቦ ምድር መንቀሳቀሳቸው የሚታወቅ ነው። ነገር ግን ደግሞ በሳቸው አማካኝነት ቅድስት ቤተክርስቲያን መቅደሷ እንቁ የሚሸተው ቅዱሳን አባቶች ጽላቱ እግዚአብሔር በሚገኝበት ቤተክርስቲያን ውስጥ እስከ ነጫማቸው ገብተው እየተቀጠቁትና ድፍረታቸውን በይፋ ያጋለጡበት ቪዲዮ ወጥቷል። ይህ ደግሞ ምን አይነት አስተሳሰብ ነው እየተሰራ ያለ? ቤተክርስቲያን ወዴት እየሄደች ነው? በእውነቱ ምንድነው እየተሰራ ያለው? እስቲ ላሳያችሁ። አባ ገብርኤል ተገብቶ ነው ምናምን ብላችሁ ስታወሩ ነበራችሁ ኦርቶዶክሳውያን ማለት ነው። ይሄው ከነጫማ ቤተ መቅደስ ገብቶ ምን ሲያደርጉ እንደነበረ ተመልከቱ። ታቦት ከኋላ አለ። ቤቱ ቤተክርስቲያን ነው። ምን እየሰሩ እንደሆነ ተመልከቱ። በቃ የትኛው ኦርቶዶክስ ነው ከነጫማ ቤተክርስቲያን የሚገባው? የትኛው አባት ነው? በየትኛው ህሊና ነው ከነጫማ ቤተ መቅደስ የሚገባው? ትክክለኛ ታድሶ ትክክለኛ መናፍቅ ናቸው። ኦርቶዶክስ አይደለም በታሪክ ማለት ነው። ለሁሉም አድርሱልን ይታወቅ። ለሁሉም አድርሱ። በዚህ ልክ ነው እንግዲህ አባቶች አባት መስለው ቆብ ለብሰው ቤተክርስቲያንን እያዋረዱ ነው ያሉት። አባቶች ጥሪ ያደርጋችሁ እነዚህን አባቶች አውግዙ። እንደኛ ምዕመናን በጣም ተከፍቶ ነው ያለው። እናንተ አባት እስከሆናችሁ ድረስ
የመቻል አቅሙ ይኖራቸዋል። ግን እስከ መቼ ድረስ ነው ከቤተ ክርስቲያን በላይ የሚሆኑት እነዚህ ሰዎች? ቤተ ክርስቲያን ስትኖር አይደለ እናንተስ የምትከበሩት? አባትነታችሁ እኮ የሚታወቀው ቤተ ክርስቲያን ስትኖር ነው። ቤተ ክርስቲያን ከሌለች እኮ ነገ እናንተ የምታወቃችሁ ይቀራል። የእናንተ ክብር ከፍ የሚለውን ቤተ ክርስቲያን ከእናንተ በላይ ከፍ ብላ ስትገኝ ነውና አሁንም ይህ ዘረኝነት ቤተ ክርስቲያንን በዘረኝነት ጠልፎ ወደ ያልተገባ ወንጀል መክተት ቢቀር የሚል ሐሳብ ነው ያለኝ። አሁንም ጳጳሳት ደግሞ በኦሮሚያ ክልል የዛሬ 2 ዓመት ሲደረግ የነበረው አሁንም ሊደገም ነው። በኦሮሚያ ክልል ተሰባስበው ጳጳሳቶቹ በአዲስ ሪፎርም ሊያደርጉ ነው። የዛሬ ዓመት ሲነጋገሩት የነበሩትን ንግግር ላሰማችሁ። ሞኮታ ሌላ ከተቱ የሚሉን አሉ። ኦሮሚያ እንዳትረጋጋ የሚፈልጉ መዋቅሯን ጥሰው ለመምራት የሚፈልጉ በፍጹም ሳህለ ማርያም ቶላ ተብሎ ተጠርቶ ከዚህ ውጭ ኦሮሞ አለ እንዴ? ስለዚህ ያም ደግሞ ሲደረግ ኦሮሚያ አካባቢ ተወልዶ ያደገ ንጹህ ኦሮሞ የሆነ ሰው ሲኖዶሱ መርጦ ለህዝቡ ሰጥቷል፣ ህዝቡን አክብሮ። ስለዚህ ኦሮሚያ የተከበረ ህዝብ ነው። የተከበረ አባት ልከንለታል፣ ተቀብሎ የህዝቡ በዚህ ሰዓት የሚያዋጣን ክርስቶስ ብቻ ነው። ሚካኤል ተጨምሮ ነው ኢየሱስ ያዳነው። ጊዮርጊስ ተጨምሮ ነው ጊዮርጊስን ያዳነው ኢየሱስ። ጊዮርጊስ ለሞት ኢየሱስ ያስፈልገው። አለዚያ ጊዮርጊስን ሰማዕት ብለን ማክበር አንችልም። ጊዮርጊስ ያን መከራ ሁሉ የተቀበለው ስለ ክርስቶስ ነው። አቡነ ተክለ ሃይማኖት ከሸዋ ቡልጋ ጀምሮ እስከዚህ የሰበኩት ክርስቶስን እውነት ውሸት ያን ያህል የጽድቅ ዋጋ የከፈሉ ስለማን ሲሉ ነው? አልከፈለም። ክርስቶስ ዕዳ የለበት፣ በማንም ላይ ዕዳ የለበት። ከኔ ጋር ናቸው አይደል? የጻድቃንን የጽድቃቸውን ዋጋ የሚሰጥ እርሱ የጽድቃቸው ማይተምና የሕይወታቸው አለኝታ ክርስቶስ። እግዚአብሔር በስራ ላይ ነው። ሪቫይቫሉን አስነስቶ ትልቅን ስራ እየሰራ እንደሆነ ይታያል። እናም እስኪ ጸልዩ። ወደ ታላቁ የወንጌል ተልእኳችን ኢየሱስ ክርስቶስ እንዲታወቅ ነው። ኢየሱስ ክርስቶስ ለሁሉ እንዲበራ ነው። እግዚአብሔርም ዓላማ ሚስጥሩ ሲገለጥ በኤፌሶን መልእክት ሐዋርያ ቅዱስ ጳውሎስ ምዕራፍ 1 ቁጥር 8 ላይ የእግዚአብሔር ሚስጥሩ ዓላማው ዓለምን ሁሉ በክርስቶስ ኢየሱስ በልጁ መጠቅለል ነው። ኢየሱስን እንሰብካለን፣ ኢየሱስን እናወራለን። እንግዲህ አባቶችም ሲሉትን የሰማችሁት ነው። በዚህ ልክ ነው ኦሮሚያ፣ አማራ፣ ትግራይ፣ ጋምቤላ ብለው ለእያንዳንዱ በዚህ ልክ መከፋፈል ዝቅጠት ነው። እዛ በመቀጠል ደግሞ ሲያስተምር የነበረው አባት ቀይ ግምጃ አድርገው ሲያስተምሩ የነበሩት አባት ጻድቃን ሰማዕታት የነሱ ክብር የሚኖረው የኢየሱስ ክርስቶስ ክብር ሲኖር ነው ብለው ከተናገረ በኋላ ይህ የምትመለከቱት ወጣት ደግሞ እኛም የምንፈልገው ኢየሱስ ክርስቶስ ከፍ ብሎ እንዲታይ ነው ያለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለ ኢየሱስ ክርስቶስ ማንን ታመልካለች? ቅዳሴው የማን ነው? ሰዓታቱ የማን ነው? 24 ሰዓት ሃሌሉያ እያለች ስታመሰግነው የምትውለው ማንን ነው? ኢየሱስ ክርስቶስ አይደለም? እናንተ የራሳችሁን ጸጋ አንጸባርቃችሁ ስታሳዩ ሰማዕታት እንዴት ከእናንተ አይበልጡም? እናንተ እግዚአብሔር ያድናል ብላችሁ ያው ያድናል ስትባሉ ኢየሱስ ክርስቶስ አማላጅ ነው ብላችሁ የምትናገሩ ሰዎች እኮ ናቸው። ከሰዎች ይልቅ ሰማዕታት ሰማዕትነታቸውን አንገታቸውን ሰጥተው ከፍ ያሉት አይበልጡም ከእናንተ ፓስተሮች? እናንተ እግዚአብሔር እናውቀዋለን ከምትሉ ሰማዕታት አይበልጡም? ጻድቃን አይበልጡም? እኛ ኢየሱስ ክርስቶስን አምላካችን ነው ብለን ነው የምናመልከው። ዳዊቱን የምንደግመው፣ መጽሐፍ ቅዱሱን የሚነበበው፣ ሁሉ ነገር የሚደረገው ጌታችን ኢየሱስ ክርስቶስን ነው። ስለዚህ አሁንም ኢየሱስ ክርስቶስን እኛ ከፍ እናደርጋለን። እናንተ ግን ከፍ ያደርጋችሁ መስሏችኋል። ሚዛኑ ግን የተለያየ ነው ማለት ነው። ወደ ቀጣዩ ቪዲዮ ወስዳችሁ ክርስቶስ ወንድ ነው ሴት እንዴ? እናንተ ጉዶች! ወንድ ነው ሴት? ድገሙት። ስለዚህ እናቱ ማናት? ማርያም አይደለችም። ማርያም እናንተ ሰፈር ያለችው ናት። ድንግል ማርያም ነው የሚባለው። እንደው መብርሃን ድንግል ማርያም ነው የሚባለው እንጂ እኔ እንኳን ባቅሜ እንደው መጋቢ አዲስ ካልተባልኩ ይከፋኛል። ይገርማችሁ፣ ምንም እኮ የደከምኩበት ነገር የለም። ያለ ማንጠልጠያ አይጠራም፣ ነውር ነው። ይሄ ዘላንነት ይባላል፣ ድፍረት ነው። እውነቱን ጳውሎስ አይባልም፣ ቅዱስ ጳውሎስ ነው ይባለው። ነዷል፣ ታርዷል፣ ተገፏል፣ ተገርፏል፣ ተርቧል፣ ተጠምቷል። ሲያንሰው ነው። ሌላም ነገር እንደው እሱ እንደተናገረው ሲያንሰው ነው። ለድንግል ማርያም እመቤታችን አንዳንድ ሰዎች የሚጽፉ ሰዎች አነባለሁ አንዳንድ ጊዜ እንደው በቤተ ክርስቲያን
እንደ የእመቤታችን ምስጋና በዝቷል የሚሉ ያልበላቸውን የሚያኩ ሰዎች አሉ። ይገርማቸዋል። ግርም ነው የሚለው እኮ ኢየሱስ ክርስቶስ ወንድ ነው ሴት ነው ተብሎ ሰው ሲጠይቅ እንደዚህ የሚሸማቀቅ ቤተክርስቲያን የሆነ ፍራቻ የሚፈጥርበት ትውልድ የተፈጠረ ነውና በእውነቱ እመቤታችን ከምስጋናም ምስጋና ሲያንሳት ነው። ብፁዓን አባቶች ጻድቃን አባቶች እነ ቅዱስ ኤፍሬም እንደተናገሩት ከሆነ ስለ ቅድስተ ቅዱሳን ስለ ድንግል ማርያም መልአኩም እንዳበሰራት ሲያንሳት ነው። ብርሃንን የገለጸች ዓለምን የፈጠረውን አምላክ በማህፀኗ ማሳደር ምን ያህል ብጽዕነት ነው። የሰው ልጅ እንዴት አንድ ሰው ማድረግ የማይችለውን ነገር እያወቀ ሰውን እንዴት ጀጅ ያደርጋል? ይህ በእውነቱ ከሰው ሰውነት የወጣ ነውና ስለ ቅድስተ ቅዱሳን ስለ ድንግል ማርያም እኛ አመስግነንም ተናግረንም የሷን ክብር ልንገልጸው አንችልም። እንዲሁ እጹብ ድንቅ ብለን እናልፈዋለን። በዛሬው ዕለት እንግዲህ ሚያዝያ 27 ቀን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ መድኃኔ ዓለም የዓለም መድኃኒት ኢየሱስ ክርስቶስ ነውና አባታችን አባ ገብረ ኪዳን ስለ መድኃኔ ዓለም ኢየሱስ ክርስቶስ አጠር ያለች ስብከት ይዤላችሁ መጥቻለሁና እሳቸውና ላሰማችሁና እንጨርሳለን። የማይነጥፈው ደስታችን መድኃኔ ዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ፣ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። ሁሉ ነገር ሁልጊዜ አያስደስትም። አንድ ቀን ቢያስደስት፣ ክርስቶስ ግን ሁልጊዜ ደስታችን ነው። በልብስ ልደሰት ብትል ልብስን ወይ ሰዎች ይወስዱታል፣ ወይም የተሻለ ልብስ አሰፍተው የሚመጡ ሰዎች ያስቀኑና በአንተ ልብስ መደሰት ታቆማል። በጤና ብትደሰት ሲያምህ ይከፋል። በመልክ ብትደሰት ስታረጅ ይከፋል። በሚስታችሁ ብትደሰቱ ስትሞት ይከፋችኋል። በባል ብትደሰቱ ሲሞት ይከፋል። ቅዱስ ጎርጎርዮስ እንደተናገረ በሀብት ብትደሰቱ ስታጡት ትከፋላችሁ። በሹመት ብትደሰቱ ስትሻሩ ይከፋችኋል። በክርስቶስ ብትደሰቱ ግን ማንም አይወስድባችሁ። እሱን ማን ይነጥቀናል? ሁሉ ይወሰዳል። የማይወሰድ ሀብት ክርስቶስ። ስለዚህ ቅዱስ ጳውሎስ ምን አለ? እላችኋለሁ በክርስቶስ ደስ ይበላችሁ። እላችኋለሁ በማን ደስ ይበላችሁ አለ? ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ። አሜን። ደስ ይበለን። አምላካችንና መድኃኒታችን ኢየሱስ ክርስቶስ ለኢትዮጵያ ሰላሟን፣ ለሀገራችን ደግሞ ለኢትዮጵያ ዳሯን እሳት መሃሏን ደግሞ ወይን አድርጎ ለሀገራችን ጳጳሳት ሁሉ ሰላምን የሚለምኑ አንድነትን የሚሰጉ ለቤተ ክርስቲያን ፍቅርን፣ ሰላሙን ለምዕመናን ደግሞ ብርታቱን የሚሰጥበት ዘመን ያምጣልን። ለዛሬው ያዘጋጀንላችሁ ፕሮግራሞች፣ ቪዲዮዎች፣ መልእክቶች እነዚህን መስሎ ነበር። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ተመኘን። ለቻናሉ ግን አዲስ ይሆናችሁ ቻናሉን ሰብስክራይብ አድርጉ፣ ላይክ አድርጉት። መልካም ጊዜን ተመኘን። ሰላም።